አዎ በጣም ያስጠላል። ቡና እየጠጣ ነው። ቡናን ጠጣ፣ ሰንደል አጭስ፣ ቁጣን አጭስ፣ ቆራሴ ጫስጫሳል ያለ ወደ ስራ ልትሄጂ ነው? የለም ስራ እባክሽ ቁጭ ብያለሁ። ኦኬ ስልክ ሲደውልልሽ ነው እንደምትሄጂው? ኦርደር ምናምን ስቀበል አልተቀበልኩም። እኔ ትናንትና ራሱ የማንንም ስልክ አልመለስኩም። ኦኬ እንደ ፊራ ነው አንቺ በመሳሪያው? ፊራ ምንድነው መሰራ? የፀጉር ቤት ኦርደሮች እቃ ኦርደር የፀጉር ቤት እኔ እንደዛ አልሰራም። ከስተመር አላት ኦርደር እኔ ኦርደር የፀጉር ቤት ኦርደር ካል ራሴ ፀጉር ሰራለሁ። ማነው አሜ ይሄ ደግሞ እንትና ይሄ አረኔ ስንት ነገር ነው። ዊግ ከቻይና ማመጣለሁ፣ ከዚህ ማመጣ እሸጣለሁ። ያንቺ ከዚህ መስጬ ቆይ አንቺ እንትን ሁማኔ ቆንጆ ኮፍያ አለሽ አይደል? ኮፍያ ምናምን ትሸጫለሽ? አልሸጥም። ኮፍያ ሽጬም አላውቅም። ኧረ እባክሽ ማርያም ይሄ አንቺ የምታረጊው ኮፍያ ነው አይደለ? ኧረ አይደለም፣ ይሄ ዊግ ስፌት ነው። ኧረ እኔ ኮፍያ ደግሞ ተመለጥኩ እንዴ? እኔ ኮፍያ የማደርገው ወይ ግንባራም አይደለም። እኔ ግን ኮፍያ በእናትሽ እስቲ ቆይ ሄዳለሁ እዛ። እኔ እኮ ኦሪጂናል ፀጉር ፕላስቲክ ይጨምራል። ፕላስቲክ ነው ያለው እዚህ። አይ ዋናውማ ውድ ነው። $600 ምናምን ነው የሚሸጠው። $600 ሚስት ፈልጉልኛል አለ ና ግባ። እኔ የምለው የኢትዮጵያ መንግስት እያለ ለምንድን የቡርኪና ፋሶን መንግስት ፎቶ ይዞ የሚዞረው? ይሄው እንትና አለች እችኛዋ ንግስቷ ከዛ ትላክልሽ አለኩ ወስዳ ምናምን ነይ ግቢና ላኪላት። ምን ይሄ ኮፍያ አለ እኮ ኦንላይን ይሸጣሉ። ይቺ ሀና ሂውማኔር የምትባል እኔ ከእሷ እንደውም ጀዚ ራሱ ይሸጣል። እኔ የምለው የቡርኪና ፋሶን መንግስት ፎቶ ለምን ይዛችሁ ትዞራላችሁ? ያው ምን ይደረግ ብለሽ ነው? ሁሉም ከሱ እንዲማር ነው። ማነህ ግን አንተ? የቡርኪና ፋሶ ምን አብይስ ከዛ በላይ አላረገም አልሆነም እንደ መጀመሪያ ላይ ተይ በዛው እኔ እወደዋለሁ። በዛው ልክም ደግሞ የሰራቸው ብዙ ስህተቶች ስላሉ ያው ያኔ ይሄን ያህል አይደርስበትም። ምን ስላረግ ቤት ስለሰራ ኢትዮጵያ ውስጥ አሁን ብዙ ቤት አልተሰራም። በእውነት በጣም የጸዳ ቤት አልተሰጠም ለሁሉ ለህዝብ። እንደው ኮንዶሚኒየም በጣም ብዙ ቆይ ፈጭ ሰላም መቅደም ያለ እንዴ ቆይ ፈጭ ያየ ሰው የለም። እንዴት አባቱ ማ እህቴ ዛን እህቴ ታናሽ እህቴ ዛን የምትኖረው እኮ እየፈጨ እና አያምርም ሰፈሩ ቤቱ ደስ ይላል። ገላን ምን አውስ ያገናኝልኝ እንዴ ማለት ኢትዮጵያ እኮ ገና እያደገች ያለች ሀገር እንጂ እኮ ያደገች ሀገር አይደለችም አይደል? እንደ እድገት ላይ ነን ያለ ነው። ስለዚህ እኛ ባጀት አለን እንዴ ለህዝብ ለዜጋ የሚከፈለው ብር ስላል አይደል? እንደ ሁላ ሳርና ምን ሳር ከሚሳሩን እንግጧለን እንደ ቢሮውን የቱን ቦታ አጸዳ፣ አስተካከለ፣ ቱሪስት ይመጣል። ሰው እኮ አሁን ኢትዮጵያን ያወደ እንዴ ኢትዮጵያ በፊት እኮ ውስጥ ያስበው ከሆነ አንተ አሁን ውጭ ሀገር ነው የምትኖሩ። ለምሳሌ ውጭ ሀገር የሚኖሩት እኮ አንድ ቀን ይመጣሉ፣ ቤተሰቦቻቸውን ያያሉ። ከዛ በኋላ ሆቴል ነው ተከራይተው የሚቀመጡት እንጂ ቤተሰብ ጋር እንደዚህ ሆነ ብሎ አያሳልፉም። አለ
አለው እየሰማሁ እኮ አለ ወይ ሆቴላቸው ነው የሚያሳልፉት። አፎ የእናቱን ቤት አለበት። በዛን ታይም ደግሞ የነበረውን የኑሮ ደረጃ አሁን ያለበትን ደግሞ ማነጻጸር እሱ ልክ ነህ። ግን አንተ ከኢትዮጵያ ከኮሮና ወዲህ የምትኖርበት አገር ኑሮ አልተወደደም? ቤት ኪራይ ልንገርሽ ከድሮም በፊትም እኔ ማስበው ነገር አንዴ እንዲህ በቃ የሆነ ውስብስብም ተጣልቶም እንትን ሆኖም እንደዚህ አንዴ ጽድ ብትል ደስ በፊት አስበው ነበር እና ያ ነገር ነው የሆነው። ደስ ይላልም። እንደገና ደግሞ የሚሞቱ ሰዎችን ስታይ ደግሞ ይደብራል። አዎ እሱ በጣም ነው የሚያስጠላው። እኔ ራሴ አሁን ጀዋር የሚለጥፋቸው እኔ ወለጋ ላይ ያለቁት ህዝብ ስታየው በቃ ኦሮሞ በቄው ላይ ተገሎ ስንት ነገር ተደርጎ አርደው በዚህ በእንትን ገብተው በእውነት እሱ እኔ ራሴን ያመኛል። ግን ደግሞ እንደው ሰላማዊ እንኳን ሆኜ ደግሞ እኖራለሁ ብትልም እኮ እሺም አይሉህም። እነዚህ ምን ታረጋለህ በእውነት እንጂ ኢትዮጵያ እኔ አገሬን በጣም ነው የምወዳት። ማርያምን አገሬን በጣም እወዳታለሁ። እኔ በአመት 2 ጊዜ 3 ጊዜ ሄዳለሁ። ማርያምን ያለ ምንም ማጋነን ሄዳለሁ። በአመት 2ም 3ም ቢመቸኝ 4ም ሄዳለሁ። በጣም ነው የምወዳት አገሬን። ግን ምንድነው ችግሩ? ያሉት ነገሮች አሁን እዚህ ጋር ጀዋርን አሁን ምሳሌ አንስቼብን ነግር ጀዋር ጨልሏል። ቤተ መንግስት ካልተሸጠ የሚል ዜጋ ነው የመጣብን። አሁን ዘመነ ካሴን እዛ ሺሻውን እያንበጎበገ ገብተህ አሁን የገባሽው እንጂ መቼ ትገቢያለሽ? እየተሽከረከርሽ ነው። እሺ ቢባል አቶ ስብሀት ነጋን አይተህ ከሆነ እነዚህ አሁን የራሳቸውን ኢጎ ነው። ለህዝቡ ምንም የሚያስቡት ነገር የለም። ተመለሽ ኔትወርክ እንጂ እኔ ኢትዮጵያ አገሬን ማርያም በጣም ነው የምወዳት። አገሬን በጣም እወዳታለሁ። አገሬ በጣም መተኪያ የሌላት አገር ናት ብዬ ነው የማስበው። እኔማ ኩዌት ነኝ ያለሁት። እስቲ ከዛ አንድ ፈልግልኝ አለ። እኔ በአሁኑ ወሬን ቀይር ምን ምንድን የምፈልግልን አሉ ነው ሰማሽ አይደለ? የዘበርነሩ እስክስታ ነው እና አሉ ነው። ይገባሻል መቼስ ብዛት ዛሬ አይገባኝም። ሚስት ነዋ ንግስቷ። ወይ ከዱባይ ሂድ ንግስቷ። እንደውም ዩሮፕ ትሂድ እስቲ ከሷ ከኛ እንደውም ከዚህ መሀል ውስጥ ትሂድ እንላካት። እሷ እኔ በራሴ አረኮ አውሮፓም የት የሚኖሩ እንደዚህ እኔ አልፈልጋቸውም። ሶሪ እንዴ ቢል ያጨለለው ደግሞ ልትገኘኝ ነው እንዴ? እኔ አልፈልግም። አይ ጸባይ ያለው ልጅማ እኔ ተመሰከረልኝ እኮ። ገቢህ እንዴት ነው? ገቢ ገንዘብ አለ የሌለው ሰው እንዴት ታምኛለሽ? እስቲ አስቢ። ፎቶ የለው እሱ ይወጣላ። እሱማ በቃ ደስ ይል። እንደውም እንደ ፎቶን ለጥፎ የሚቁላላ ሰው ቁጥሩ አይደለም። እንደው ፕራይቬት የሆነ ሰው ይመቻል እኮ። ልጠይቀው፣ ቆይ ኢንተርቪው ላድርገው። ምን ያህል ነው ደሞዝ በወር? ደሞዝ የሴት ልጅ እድሜና የወንድ ልጅ ደሞዝ አይጠየቅም። ኦኬ እኔ ማስተዳደር ትችላለህ?
ያው በተለምዶ አርሲ ይባላል። እዛው ነው ሻሸመኔ ነው የሚጠጋው እና እንትናቸውም ባህልም እንደዛ ነው። ከሁላ ገንዘብ ያመጣል ልጅ ኦሮሞ ነኝ ስትይ አሞት ወጣ ሞት ኦሮሞ መሆንሽን ሲያውቅ ያማቸዋል። አላወቅም ካልቻለ ግሬስ ካልቻለ ታዲያ ምን ማድረግ እንችላለን? መብረቁን አገር የሚገዛ ገንዘብ እኮ ነው አንቺ የሚወጣው። መሞት ትችላለህ ሰላምዬ እና እናቴ ለቤተሰቡ አሁንማ ምን አምጥተዋል መሰለሽ? ሞተር በቃ ለቤተሰቦች እንደው አስቢው። የአንድ አርሲ ቤተሰብ ውስጥ 5 ሚስት ትኖራለች። ለአክስቶቿ ለአጎቶቿ ኦ ማይ ጋድ በጣም ኤክስፔንሲቭ ነው ታውቂያለሽ? እንዲህ በጣም የአርሲ ሴት በጣም ዋጋ የአርሲ ባህል እኮ እኛ ተምረናል በትምህርት ደረጃ 2 ሳምንት አይደለ ውጭ ቁጭ ብለው የሚለምኑት ለመግባታ በትምህርት ደረጃ ግበረው ማለት ነው። ግበረው አሁን እሷ 30 አክስት 30 አጎት ቢኖራት ለሰላሳዎቹ ያለብሳል ለመቶም ያለብሳል ግዴታ ለምኑም ቢሆን። አንድ ጊዜ ሰላም አንድ ታሪክ ልንገራችሁ። ልጅ ስልጤ ነው። ከዛ የሆነች ሃይ ስኩል ላይ የሆነች የገጠር ልጅ ያገኝልሽና አፈፍ ያደርግልሻል። ከዛ ይጠጣታል። ሲጠጣት ሂጂ ምናምን አልሄድም ትለዋለች። በቃ ቤተሰቦቼ ጋር እንደዚህ መመለስ ስለማልችል ታገባኛል አለችው። ከዛ አላገባም እንዴት አገባ ልጁ ምንም የለውም። ቤተሰቦቹ ራሱ ገበያ ምናምን ጉልት ሰርተው ይኖሩ ናቸው። እና አስታውሳለሁ እንትን ተጣለበት ግበራ ሲጠየቅ በዛን ዘመን የዛሬ 10 ምናምን ዓመት 300,000 ብር ነው ማለት ኮንዶሚኒየም ትገዥበት ነበረ። ለምኖ ከተማ ሁሉ ተለምኖለት ብር ወለጋ ደግሞ ኧረ አይደለም ወለጋ ልጅ ነኝ። መራ ወርቁስ መራ እርካሽ ነው በቃ መራ ወርቅ ያመጣል እሱ እና እሱ በጣም ውዳር እንዴ ለሚስቱ እኮ ነው የሚያመጣው። እና ለሚስቱ የሚያመጣውም ይሄም እኮ ለሚስቱ የሚያመጣው በጣም ብዙ እኮ ነው። ትንሽ ወርቅ አይደለም። ወርቅ የአንገት ወርቅና የእጅ ያመጣል። ከዛ በኋላ የእጅ አምስት ያመጣል እኮ መራ ያመጣል። አይ 5 ግዴታ እኛ ጋር ቤተሰብ አሁን እኔ ሳምሪን ስድር እንትን እኔ የሰርግ እንትን እኔ አላወጣም እሱ ነው የሚያመጣው። ገብቶሻል? ግን ግን አሁን ደግሞ ምንድን ነው መሰለሽ እንዲህ ነው በቃ